ሰላም ሰላም ወገኖች እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ ይሄኛው ቦርድ እንዴት እንደማሳያችሁ ባላቅም እሺ ሊትል ቢት የሆነ አይታይም፣ ግን እዚያ አካባቢ ካያችሁት የጨሰዋል እና ይሄ ካፓሲተርም አብጠዋል ኮንትሮል ቦርዱ ላይ ማለት ነው። እችን ካፓሲተር ካያችኋት አብጣለች ኦልሬዲ እና እዚህ ጋርም ጨሰዋል ነው። ጀስት አሁን ጥሩ ይታያል መሰለኝ። ትታያ አላውቅም፣ ግን እዚህ አካባቢ ይሄ ዋን ወይ ዳዮዱ እንትን አድርገዋል ማለት ነው። የሆነ ጭሳለች ማለትም እዚህኛው ላይ ሳሳያችሁ እንደዚህ ሲታያያችሁት ይህን ካፓስተር በጣም ቆንጆ ነው ያችሁት። እንደዚህ ሲታይ ፍላት ነው። እችኛዋ ስናያት ግን አብጣለች ያችሁት። ይሄ በምንድን ነው እንደዚህ የሚሆነው ነው? ይሄኛው አዳፕተር ባይ ዲፎልት የሚቀበለው 6 ቮልት ነው። አሁን እኛ በተለይ ሱቆች ስትሸጡ ይሄኛው ቻርጀር ከሱቅ ስትገዙት 12 ቮልት በቃ የሚዛን በቻርጀር ስትሉ 12 ቮልት ይዛችሁ እየመጣችሁ ነው። ይሄ 12 ቮልት አይደለም መሆን ያለበት፣ ቢቻል 6 ካልሆነ ግን ማክሲማም 8 ነው። ግን ሪኮመንድ የሚደረገው የዚህኛው 4 ቮልት ስለሆነ 6 ቮልት ነው የሚመከረው ማለት ነው። ስለዚህ ቻርጀሩ ስትገዙ 12 አትግዙ። 12 ስትገዙ ሙሉን እንትኑ ነው የምታጣው። በተጨማሪ ደግሞ ሰክታችሁ አትደሩ። ሰክታችሁ ስታድሩ ምንድነው ባትሪ ይገድልባቸዋል። ኦቨርቻርጅ ያደርግና ይሄ ኬሚካል ኢነርጂ ወደ ኤሌክትሪካል ኢነርጂ አይደለም ይሄኛው የሚቀይረው። ስለዚህ ኬሚካል ኢነርጂው ሰልፈሪክ አሲዱ ምን ያደርጋል? ወደ ዲሃይድሬት አድርጎ ይሄ H2O የነበረ የዲስትል ወተር ወደ ኦክሲጅን እና ወደ ሃይድሮጅን በመቀየር ይተናል ማለት ነው። እዚህ ጋር ቀዳዳዎች አሉት። እዚህ ስር ብትከፍቱት በዛ እየወጣ እነዛ እንትኖች ይሄዳል። ከዛ ይደርቃል። ከዛ ቻርጅ ማድረግ አይችልም ማለት ነው። ስለዚህ ምንድነው አንድ ሰክታችሁ አትደሩ። ይሄ ምንም ለማንም እንትን አይልም። እና ይሄኛው ዳዮድ ነው ብዙ ጊዜ የሚቃጠሉ ማለት ነው። ጥቁር ታይት ዳዮድ ነው የምትቃጠሉ ብዙ ጊዜ እና ይሄን ካፓሲተር ያወጣል ወዘተረፈ ማለት ነው። ግን እኔም እንትን እንደምላችሁ ምንድነው 12 ቮልት አዳፕተር አትግዙ ነው በቃ። ምንም እንትን አይደለም። አዳፕተር ስትገዙ ምንድነው ገልብጣችሁት ስታዩ ምን የሚል ማግኘት አለባችሁ? 6 ቮልት የሚል ማግኘት አለባችሁ ስትገዙ ማለት ነው። 6 ቮልት ካልተገኘ እንኳን ማክሲማም መጠቀም ትችሉ 8 ቮልት ነው። እዚህ ውስጥ ታርገን ለማሳያችሁ አላውቅም። ካሜራ ጥራት ይላል ብቻ እንዴት አድርጋችሁ እንደምታነቡ አላውቅም። ግን ይሄኛው ስታዩት 6 ካልተገኘ 8 መጠቀም ነው።